አሁን ላይ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ቫይራል የወጡ ብዙ ሰዎች የወደዷቸው በኤአይ የተሰሩ የተለያዩ ሙዚቃዎችን ሰምታችሁ ወይም አዳምጣችሁ ሊሆን ይችላል። እኔ ደግሞ ዛሬ እናንተም በቀላሉ ልክ እንደዚህ የራሳችሁን ሙዚቃ በኤአይ እንዴት መስራት እንደምትችሉ ቀላልና ግልጽ በሆነ መልኩ አሳያችኋለሁ። ይህንን ለማድረግ በመጀመሪያ ስልካችሁ ላይ መጫን የሚጠበቅባችሁ አፕሊኬሽን አለ። አፑ መጫን የማትፈልጉ ከሆነ ደግሞ ዌብሳይት አለው፣ በዌብሳይቱ መጠቀም ትችላላችሁ። ከዛ በፊት ግን ቪዲዮን ላይክ አድርጋችሁ ጀምሩ። ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። በመጀመሪያ ፕሌይ ስቶር ላይ ትገቡና ልክ እንደዚህ ሱኖ ኤአይ ብላችሁ ይሄንን አፕሊኬሽን ስልካችሁ ላይ ትጭኑታላችሁ። ከጫናችሁት በኋላ ትከፍቱትና የሚጠይቃችሁን ሁሉንም ፈቃዶች ሰጥታችሁት በኢሜይላችሁ ሳይን አፕ ታደርጋላችሁ። ይሄ አፕሊኬሽን ሁለት አይነት አሰራር አለው። የመጀመሪያው በነፃ ሲሆን ሁለተኛው ደግሞ ቨርዥን 5ን አፕግሬድ አድርጋችሁ በክፍያ ነው የምትጠቀሙት ማለት ነው። በነፃ መጠቀም ከፈለጋችሁ በየቀኑ 50 ክሬዲት ይሰጣችኋል። በቀን ውስጥ 5 አይነት የተለያዩ ሙዚቃዎችን መስራት ያስችላችኋል ማለት ነው። አፕግሬድ የምታደርጉ ከሆነ ደግሞ የተለያዩ ጥቅሞችን ታገኛላችሁ። ከነዛ መካከል ጥርት ባለ መልኩ ማለትም ከነፃው በተሻለ መልኩ ሙዚቃዎችን አቀናብሮ ይሰራላችኋል ማለት ነው። ስለዚህ ሁሉንም ነገር ከፍታችሁ ከጨረሳችሁ በኋላ እንዴት አድርጋችሁ የራሳችሁን ሙዚቃ ክሬት ማድረግ ወይም መስራት እንደምትችሉ ላሳያችሁ። በመቀጠል እዚች ጋር አንዴ ነካ ታረጉና ከላይ ከስተም የሚለው ጋር ትነካላችሁ። ቀጥሎ እዚህ ጋር የሙዚቃችሁን ግጥሙን ታስገባላችሁ ማለት ነው። ኮፒ ያደረጋችሁት ካለ እንደዚህ ፔስት ማድረግ ትችላላችሁ ወይም እዚሁ ላይ መጻፍ ትችላላችሁ። ቀጥሎ እዚህ ጋር ስታይል ይላችኋል። ስታይሉን ትመርጣላችሁ። ለምሳሌ በወንድ ነው የሚዘፈነው ወይስ በሴት ነው የሚለውን እዚህ ጋር ትመርጣላችሁ። ከዛ በተጨማሪ የዘፈኑን ስልት ምት እዚህ ጋር ትወስናላችሁ። ለምሳሌ ኤሌክትሮኒክ ዘፈን ይሁን ራፕ ይሁን የሚለውን እንደፈለጋችሁ እዚህ ጋር ትመርጣላችሁ ማለት ነው። ሁሉንም ልክ እንደዚህ ካስተካከላችሁ በኋላ እዚህ ጋር ክሬት የሚለውን ትነካላችሁ። በመቀጠል በሰከንዶች ውስጥ የሰራላችሁን ሙዚቃ ልክ እንደዚህ ያመጣላችኋል ማለት ነው። እዛው ላይ ማዳመጥ ትችላላችሁ። ስለዚህ በቀላሉ እንደዚህ አድርጋችሁ የራሳችሁን ሙዚቃ በቀላሉ በሱኖ ኤአይ መስራት ትችላላችሁ ማለት ነው። ያልገባችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።